የቻምፒየንስ ሊግ ዋንጫን በማጣቱ ምክንያት አርሰናል ለአዲስ መልሶ ግንባታ አይደለም የማጠናከር ስራ አሁን ትጥቁን አጥብቆ ወደ ስራ እየገባ ይመስላል። አርቴታ የአርሰናል እድገት ለማስቀጠል ፈጣን ብልህና ደፋር እርምጃዎች መወሰድ አለባቸው ሲል ጥሪ አቅርቧል። በርዕሱ ላይ እንደምታዩት እዚሁ ስክሪኑ ላይ ፋስት ስማርት ቦልድ ነው ያለው። ፈጣን ብልህና ደፋር እንደማለት ነው አይደል? ጨከን ያሉ እርምጃዎችን መውሰድ እንደሚያስፈልግ ግን ደግሞ አንዳንዴ አግሬሲቭ ስትሆን ጉልበት ብቻ ልጠቀም ትላለህ አይደል? ኖ ከጭንቅላት ጋር ገንዘብህን ታወጣለህ። ስታወጣ ግን ስማርት ሆነ አውጣ ነው። ስማርት ሆነ ገንዘብህን ስታወጣ ደግሞ ፈጥነ ዓላማህን ፈጽም ነው። የአርሰናል ባለስልጣናት ይሄን ያደርጉ ዘንድ ግድ ይላል። ሚኬል አርቴታ አትጠራጠሩ፣ በፍጻሜው ጨዋታ በአርሰናልና በፔዤ መካከል ያለውን ልዩነት አላብራራ ይሆናል እንጂ ለራሱ አምኗል። ልዩነት እንዳለ በደንብ አላወራለት ይሆናል እንጂ በደንብ ተገንዝቦታል። አሁን ይሄንን ልዩነት ለማጥበብ ነው የአርሰናል ኃላፊዎች የሚመለከታቸው ፋስት ስማርት ቦልድ ሆነው በክረምቱ ላይ በዝውውር ላይ መሳተፍ እንዳለባቸው ወዲያውኑ ጥሪ ያቀረቡ ከጨዋታው በኋላ። ይሄንን ለምንድን ነው በአደባባይ የተናገረው? ለምን ለነርሱ አይነግራቸው? አይ ቲንክ የሆነ መልእክቱ እንደገና አቅም ይጨምራል። ምንድነው ተፈጻሚነቱ የበለጠ እውን ሊሆን ይችላል ብሎ ስላሰበ ይመስለኛል በአደባባይ ይሄንን የተናገረው እንጂ ፋስት ስማርት ቦልድ ብሎ መናገር ያለበት ለነ ስታን ክሮንኬ፣ ለነ ጆሽ ክሮንኬ፣ ለቦርዱ አባላት ለሚመለከታቸው ነው። አደባባይ ላይ መናገሩ አይ ቲንክ ለደጋፊውም ይሄን መልእክት ማስተላለፍ ፈልጓል። ያለውን አምቢሽንም ለመንገር ፈልጓል። በተጨማሪ ደግሞ ለደጋፊው ነገር ያለው ይሄ ነገር መፈጸም አለበት የሚልም ጫና ለማሳደርም ይመስለኛል። እርግጥ ከአሜሪካውያኑ ባለሀብቶች ጋር ያለው ግንኙነት በጣም ጥብቅ ነው። የፍቅር ግንኙነት ነው፣ የመተማመን በጣም ያምኑበታል። ስላመኑበት ነው ትዕግስትም አድርገው ይሄን ሁሉ ኢንቨስት አድርገውለት ይሄንን የፕሪሚየር ሊጉን ፍሬ ለማጣጣም የቻሉት እና ከፓሪስ ሰን ጀርመን ጋር ያለው ልዩነት ሰፊ ነበረ። ለምን መሰላችሁ እንዲህ ምለው? የሚኬል አርቴታ የጨዋታ ፕላን ትክክል ነው ብዬ ነው እኔ ማምነው። ምክንያቱም ባለው አቅም ከጨዋታው ማግስትም በብስራት ስፖርት የሰራሁትን ፕሮግራም ያደመጣችሁ ይሄንን ስል ሰምታችኋል። ስህተት ነው ብዬ አላስብም። ባለው ዌፐን ነው የተፋለመው፣ በጠንካራ ጎኑ ነው የተፋለመው። ይሄ ፓሪስ ሰን ጀርመን ካልተከላከልከው ነቅለህ ላጥቃ ካልከው ራስን በጣም ማጋለጥ ነው የሚሆነው። አርሰናል እንደ ቡድን የመከላከል ብቃቱ ጥሩ ስለሆነ ይሄ ፍጻሜ ጨዋታ ስለሆነ የሚወደድ ባይሆንም ጥንቃቄ ባበዛ ጨዋታ አሸንፌ መውጣት ይችላል የሚል እምነት ሚኬል አርቴታ ያደረበት አርሰናል ሶሊዲቲው ጠንካራ ጎኑ ስለሆነና በማጥቃት በኩል ብዙ ድክመቶች ስላሉበት ነው። በማጥቃትና በፈጠራው ላይ ጉድለቶች አሉበት። ስለዚህ ሪስክ መውሰድ አልፈለግም። አሁን ሪስክ መውሰጃ ሰዓቱ አይደለም ስላልሆነ ነው ለፍጻሜው ይሄንን ያደረገው ብዬ ነው እኔ ማምነው። ስለዚህ የጨዋታው ፕላን ባያስደስትም የማጥቃት ጨዋታ ነው የሚያስደስተው ለተመልካች። የሪስክ የሚወስድ ጨዋታ ነው ውበት ያለው፣ ልክ ሪያል ማድሪድ ፔዤ ላይ እንዳየነው አይነት። ግን ውጤት ለሚፈልግ እና ደካማ ጎኑን አብጠርጥሮ ለሚያውቅ አሰልጣኝ ግን ሪስክ አይወሰድም እና ልዩነቱ እንዲጠብ ከተፈለገ አርሰናል ሪስክ የሚወስድ የፈጠራና የማጥቃት ቡድን እንዲሆን የሚያስችል ግብአት ይፈልጋል። ደካማ ጎኑ ፊት መስመር ላይ ያለው ይበልጥ መጠናከር አለበት። አሁን የሚኬል አርቴታ አስተሳሰብ ኢቮልቭ ማድረግ እንዲችል ለሚቀጥለው የውድድር ዘመን ለዛ አስተሳሰብ የሚሆኑ ተጫዋቾች ያስፈልገዋል። አሁን የትሮሳር እና የጋብሪኤል ማርቲኔሊን ቦታ አስቡ። ወይም ደግሞ ሳካ ከወጣ በኋላ የማድዌኬን ቦታ አስቡ። ያው እናጥቃ ሲሉ
በቃ ጎል ተቆጥሮብናል የግዴታ አሁን በቻልነው እስቲ እናጥቃ ብሎ ወደ 4-4-2 ሲስተሙን ከቀየረ በኋላ የገቡትን ተጫዋቾች በቪክቶር ጊዮኮሬሽ ላይ ሙሉ ለሙሉ መተማመን አይምሬ ጎል አስቆጣሪ ነው ብሎ ማመን ስህተት እንደሆነ ይሄ ሲዝን አሳይቶናል። እንደውም ባለፉት የመጨረሻዎቹ ወራት ላይ ነው የተሻለ ተጫዋች ሆኖ ያየ ነው ከጎል ግን ማድዌኬ ለቻምፒየንስ ሊግ ፍጻሜ የሚመጥን ተጫዋች አይደለም በፍጹም አሁን ባለው ፐርፎርማንስ። ይሄ እኔ እምነት ነው። ኢቨን ጊዮኮሬሽ አይመጥንም ነው። ጊዮኮሬሽ ዴምቤሌ አይደለም። ተጋጣሚ ያለው ባሎን ዶር ተጫዋች ነው። ክቫራትስኬሊያ ነው ተጋጣሚ ያለው የሲዝኑ ምርጡ ተጫዋች። ዴዚሬ ዱዌ ነው አሁን በእንግሊዝ በፈረንሳይ እግር ኳስ ላይ ትልቅ ተስፋ ያለው የአምናው የቻምፒየንስ ሊግ ፍጻሜ ኮከብ ተጫዋች ነው። እነዚህ ተጫዋቾች የቻምፒየንስ ሊግን የማሸነፍ ታሪክ ስላላቸው ብቻ ሳይሆን ያላቸው ተሰጥኦ ራሱ ፔዤ በሙሉ አቅም እንዲያጠቃ የማጥቃት ሪስክ እንዲወስድ የሚያስችል ኢንግሪዲየንትስ ናቸው። አማካይ ክፍሉን ብታዩ እነ ቪቲኛ ፊት መስመሩን የሚያጫውት አይነት ከኳስ ጋር የተለየ ብቃት ያለው ተጫዋች ነው እና ልዩነት አለ። ውድ አድማጮች እዚህ ጋር በፍጻሜ ላይ የታየ ጋፕ አለ በፔዤ እና በአርሰናል መካከል የብቃት ጋፕ